እንዳለ ነው ምነግራችሁ የናቴን ነገር እንዳለ ነው ምነግራችሁ መቀነሰው መጨመረው የለም ልላችሁ ፈልጌ ነው እናቴ ዘርፈ ብዙ ባለሙያ ናት ጥርስ መንቀስ ጆሮ መብሳት አንዳንዴ ወንዶች የሚበሱ ነበር እጁ ወለም ያለው እግሩ የተሰበረ ብቻ መቼ እንደተማረችው ባላውቅም በሷ እጅ ታሽቶ የማይፈወስ የለም ሰፈራችን እንደ ሁሉም የአዲስ አበባ መንደሮች በጣም ደስ የሚል ሰፈር ነው በስብራት ያሸቻቸውን ሰዎች እንግዲህ ሾሆና ካልጣጣችሁ አትድኑም ብላ የሾሆና ወረቀት ማን ነው የሐኪም ወረቀት ታዛለች ታዲያ ሰዎች ሊነቀሱም ጆሮ ሊበሱም ወለም ብሏቸውም ተሰብሯቸውም እቤት ከመጡ በጣም ብዙ ሆነው ነው የሚመጡት እሳቸው ጥርስ ያስከድኑም ይሏታል እናቴ ታዲያ ይሆኖ እኔና የኔ ታናናሽ ወንድምና እህት ሶስታችንን ለማሳደግ አንድ ጊዜ ወንድ አይሰራውም የሚባለውን ስራ ሳይቀር ሰርታን ያሳደገችን የሰፈሩ ሰው እሷ በልጆቿ ቀልድ አታውቅም ይሏታል እኛም ትንሽ ከፍ ብለን ነፍስ ስናውቅ ደግሞ ከአዲስ አበባ ትንሽ ወጣ ከሚሉ ቅርብ ከተሞች ጤፍ ጥራጥሬ አይብ እንቁላል ዶሮና የመሳሰሉትን በማምጣት አካባቢያችን ላይ ለብረተሰቡ እየሸጠች ለኛም የተሻለ ትምህርት እንድናገኝ መልፋት ጀመረች ታዲያ ሁሌም የዘውትር ማስጠንቀቂያዋ በደንብ ሲሙ አንድ ሰው ነው የሚባለው ጠንክሮ ሲማር ብቻ ነው እኔም እንደዚህ የጥቁር ቀይ ሆንኩት እናንተ ተመራችሁ ትልቅ ደረጃ እንድትደርሱ ነው የጥቁር ቀይ የቀይ ጥቁር ማለትሽ ነው አማርኛውን እናንተ ፈትፍቱት እኔ የምፈልገው መልእክት አስተላልፋለሁ እኔ ድንገት 12ኛ ክፍል ስደርስና ማትሪክ እንደተፈተንኩ በውስጤ ሲንተከተክ የነበረው የጥበብ ልክፍት ጋድ ወጣ አንድ ቀን ራት ላይ ቁጭ ብለን ተቀምጠን ያ ሁሌም በትልቅ ትሪ ነው ከበን የምንበላው እማ በጥበብ ልክፍት ልሞትልሽ ነው ተለከፍኩ ጥበብ ለከፈችኝ ተለከፍኩልሽ አልኳት እንግዲህ የተለከፈ ሰው መለከፉ በተለያየ መንገድ ይታይበታል ደግሞ መለከፉን የራሱ ሳይሆን ሰው ነው የሚናገረው ያንተ ጥበብ ሳይሆን ሰይጣን ሊሆን ይችላል ስለዚህ ጠዋት በጠዋት ወንድምና እህቴን ይዛ ጸበል ያድርሱ 1 ያስፈልጋል አለች እማትቀልጅ እንጂ ነፃ አድርገሽ ነው ያሳደግሽን ስለዚህ ስሜቴንና ፍላጎቴን አጨቁኝው እንጂ ስማ ከቀን ቀን ራስን በራስ ጉዳይ ገብቶ ትተዋለህ ብዬ እንጂ የት ይዋልክ እንደምትመጣ አውቃለሁ ጥባብ ምናምን የምትለውና አዳራሽ ውስጥ እንደ ቁራ የሚያስጮ ስራ አንድ ረባ ካኔተራና ሱሩ እንደማይገዛ ነግራለሁ ይልቅ ዝባዚንከን ተውና እኔ እናትክ እንደን ሳንተራስ የማትሪክ ውጤት ባመጣልህም እንኳን የግል ኮሌጅ ገብተ ዲፕሎማ ያዝ መቼም አንተ ነፍስም ሁሌም ሩጫ ላይ ናትና ያንድ ትልቅ መስሪያ ቤት ስራ አስካጅ እንኳን አትሆንም በአንድ ትልቅ መስሪያ ቤት ውስጥ ተላላኪም ሆነ ከወር የማይቋረጥ ደሞዝተኛ ሆነ እኔ እንኳን ቢሞት ለታናናሾች ትተርፋለህ ፈጣሪም ልብ ከሰጣ የተማርክ ራስን ታሻሽላለህ እማ ደግሞ ዝም ብሎ መሞት አለ እንዴ እኛን የመሳሰሉ ያንበሳ ደቦል ልጆች ሜዳ ላይ ተበትኖ ዝም ብሎ ይሞታል እንዴ አታሟርቺ እሺ ገና ዲግሪ ማስተርስ ዶክተሬት ከዛ ሰርግ የልጅ እነዚህን ሁሉ ባይንሽ በብረትሽ ትመለከቻለሽ እንዴ ምን አልክ ምን ቆይ ምንድነው ያልከው ያንበሳ ደቦል ነው ያበሳ ደባል እናቴ አንቺን ማን ይችልሻል ቆይ ደሞ አትሞችም የምትለኝ እንደ አስኩማ ወልት ተገትሬ እንድቀር ነው አክሱም አንተ ስሙን ጥራው አልኩኩ እኔ ሄጄ ማራምን ስንት ጊዜ ተሳልሜ መጥቻለሁ ስማ ደግሞ ሳምቼላለሁ እዛ ለስራኛ ማደራ እንኳን ማመጥን አዳራሽ ውስጥ ትራትር ይያላችሁ
ቀኑን ሙሉ እንዳይምሮ እንደተነካሰው ስትጮው እንደምትሉ በላይነሽ ነግራኛለች የእውነቴን ነው ስነ ስርዓት ብትይዙ ይሻላል ያ እናንተን ሰብስቦ አንዴ ሃና አንዴ ደግሞ ባላዋሽንቱ እራኛ እያለ የማስጫዋችሁ እብድ እሱ ጥሩ ደና ቤተሰብ አለው ንጋራኝ ካልክ ደግሞ ባለፈው በላይነሽ ነይ ልጅሽ እንደ ቁራ ሲጮ ተመልካቹ ብላኝ መጥቻ አይቻለሁ ሲማ እሱ እንደፈለገ ባብድ ያዳህና ቤተሰብ ልጅ ነው አንተ ደግሞ የዳሃ ቤተሰብ ልጅ ነህ አየልዩነቱን እሱ አንድ ቀን ቢቸግረው ብዙ ማበላ ቤተሰብ አለው አንተ ግን አንድ እኔ እናቴ አንድ ወንድሜ አንድ እህት ነው ያለን ስለዚህ ካንተ የሚፈልገው ትራቲር ብቻ ሳይሆን ብሎ መማር ብቻ ግን አንቺ ቆይ እንዲህ አይነት ነገር ከየት አመጣሽ ያሳደግሽን በነጻነት ችግሮች ሲፈጠሩ ምን ፈታው በመመካከር በዲሞክራሲያዊ በሆነ መንገድ ከየት አምጥተሽ ነው ማን መክሮሽ ነው ይሄ አይሆንም እንደዚህ አታርጉ እንደዚህ አትስሩ ይሄን ከየት አምጥተሽ ነው ይሄ እንግዲህ የኔ የእናትነት የግሌ ዲሞክራሲ ነው ቲያትር እንጀራ አይሆንም ቲያትር ዳቦ አይሆንም ድሮ አንድ ሰው የነገረኝን አንድ ታሪክ ልንገርህ እንደዚሁ እንዳንተ አንዱ ህይወቱን ሙሉ ቲያትር ሲሰራ ሰውን ሲያዝናና የሚኖር ሰው ነበር አሉ ህዝቡን በሳቅ ይገርላል አሉ እሱ ግን ቤቱ ሲገባ ድፍት ብሎ በችግር ኩርምት ብሎ ነው የሚተኛው እውነቱን ንገረኝ ካልክ ያኛ ህዝብ ጤና ሲኖር ስታጫውተው ብቻ ነው የሚወድ ራስ ምታት እንኳን ይዞ ፊት ጨለም ይካላ ብር ልበደረኝ ነው እንዴ ብሎ መንገድ አቋርጠው ነው የሚሄደው ታዲያ ይኸውልህ ይሄ አርቲስት አንድ ቀን ድንገት ታመመና በስንተኛው ቀን ደግሞ ብቻውን ቤት ውስጥ ሞቶ ተገኘ አሉ ከዛ ቤት ውስጥ ሲገባ ኢትዮጵያ በዓለም አንደኛ ደረጃ ደሃ መሆኗን ማሳያ ምሳሌ እሱ ቤት ተገኘ አንድ ፍራሽ አሮጌ አንድ ብርድ ልብስ እሱም አሮጌ አንድ የድሮ ባሊ እሱም አሮጌ አልኳት እንዴ ነበርክ እንዴ አራንቺ ሴትዮ እንደው ሸሙርማ እንደው ትቺበታለሽ እውነቴን እኮ ነው ግን ትልቁ ሀብቱ ምን ሆነ ተገኘ መሰለ የቤቱ ግድግዳ በሙሉ መሬቱ ሳይቀር መጽሐፍ እና ምንም ሳይኖር በድህነት በላ ሳትጠጣ እንደዛ አርቲስት ቤቱ ውስጥ መጽሐፍ ብቻ እንዲገኝ ነው አርቲስት ይካለው መጽሐፍ አርቲስት ምትለው አርቲስት ዳቦ ይሆናል እሷ በፍጹም ቲያትር የሚባል ነገር ውስጥ ገብተ ኑሮውን በድህነት መግፋት የለብህም በሚለው አመለካከቷ ብትገፋም እኔ በቲያትሩ ታናናሾቼ ደግሞ በትምርቱ ገፋን እናቴ ከቀን ወደ ቀን ሳትወድ በግድ ፍላጎቴን መከታተል ብትጀምርም ቲያትር ሰርቼ ያው በወቅቱ ገና ክበብ ውስጥ ተሰባስበን ቲያትር መጀመራችን ሆነ ወደ ቤት ስገባ ከወርወር ባዶ እጄን ነው ምገባው እሺ ፊቄ ዛሬም ነጻ ትግል ነው እኔ የሚለው ያንተ ነጻ ትግል ማቼ ነው ማልቀው ትረኛለች ያው ከወር እስከ ወር ለፍታችሁ ምንም የላችሁ ማለቷን እማ አሁን ትንሽ ጊዜ ነው የሰራናቸው የተለማመድናቸው ቲያትሮች ወደ ገንዘብ እንቀይራለን እንዴ ባለፈው ጀመረን ያልከው ቲያትርስ ብቻ ነው ያሳለፍኩትን ጊዜ አድካሚ የነበረ ቢሆንም በሷ አይዞባይነት በኩራት አለፍኩት መነባነብ ቲያትርና አንዳንድ ነገር ድምጼን ከፍ አድርጌ ቤት ውስጥ ስለማመድ ፍቄ ቦታሊካዋን ጀምራለች ትላለች አሁን አርፈ የቀለም ትምህርትን ተማር ማለቱን እርግፍ አርጋ ትታለች ብዙ ልምምድ አድርጌ በብዙ ውጣ ውረድ ውስጥ አልፌ ትልልቅ መድረኮች ላይ መታየት እስከጀምር ድረስ አንድ ቀንም ቢሆን የትራንስፖርት የምግብ ምናምን ገጥሞኝ ያውቃል ታዲያ ትንሽ የመድረክ ክፍያ ማግኘት ሲጀምር በመጠኑም ቢሆን ውለቷን መመለስ እንዳለብኝ በማሰብ ተነሳው እናቴ እንደ ሁሉም እናቶች ደግ እናት ብቻ ሳይሆን ታሪክም ማዋቂ ናት ቱባ ያገር ቤት ታሪኮች አሏት የሆነ ድርሰት መጥቶልኝ ከጻፍኩኝ መጀመሪያ ለሷ አስነበባታለሁ ጽሁፉ ስሜት ከሰጣት ፊቷ ላይ ደስ የሚል ነገር አይና ለማሻሻል ሞክራለሁ
ጽሁፉ ምንም አይነት ስሜት የማይሰጥ ከሆነ ምን ነው ታታታራታርክ ምን ነው ተቀደድክ የት ሀገር ነው እንደዛ አይነት ነገር ያለው ባለህንን ቅደድ ጓደኞችም ሳይው ቅደድ እንደ አይነት ቦታሊካ የለም ትላለች ብዙ ጊዜ ለትራንስፖርት ለሻይ ለቡና እሷ ስንቱን ለፍታ ቧጣ ካጠራቀመችው ፍራንክ ስትሰጠኝ አይዞሽማ ይሄ ሁሉ ሚረሳ እንዳይመስልሽ አንድ ቀን በጥፍ ነው የምከፍለው ስላት እኔ ምለው ግን ፍቄ ካመት አመት ትራትር ለስራ ያልክ ትወጣለህ አሁን ትንሽም ቢሆን እነ በላይነሽን ጨምሮ አንዳንድ የሰፈር ሰው ልጅሽን በቴሌቪዥን እልፍ ሲላየ ነው አርቲስት ሆናለሽ ይሉኛል ግን አንተ ጋር ሁሉም ዜሮ ባዶ ዱዲ የለም ሁሉ አምጪ ነው ዱዲ እኔ ምለው ደሞዛችሁ በአመቱ መጨረሻ ላይ አሞሌ ጫውና ብርድ ልብስ ነው እንዴ ትንሽ እየሰራው ትንሽም በመድረክም በቴሌቪዥንም ታይት ትንሽም ገንዘብ ወደ ቤት ይዤ መምጣት ጀመርኩ አልፎ ወደ ቤት ስገባ ቡና ስኳር ዳቦ ብርቱካን ሙዚዮን የሆነ ነገር ጠልጠል እያደረኩኝ መግባት ጀመርኩ ፊቷ ላይ የማየው ነገር ውስጤን ይረብሻል ፊቷ እሰይ ልጄ ደረሰ ተመስገን ቢሆንም ባፏ ግን እኔ እግዚአብሔር የተመሰገነ ሞልቶኛል አቃጥዬም ማልጨርሰው ገንዘብ አለኝ አንቺ ግን ትንሽም ቢሆን አርቲስት ይሆንሽ ስለሆነ ካኔቴራም ቡታንታም ሱሪም ጫማም ለራስሽ ግዢ እኔ ለመጦር እድሜ ሰጥቶኝ በደንብ ሳረጅ ያኔ ትደርሳለህ አቤት ሐዘን የሚመስለው ነገር ወደ ደስታ ድባብ ስትለውጠው እኮ ጉድ ነው እንዲህ ስትለኝ የበለጠ ስሜቴ ይነካል ብዙ አመት ኖራልኝ ብዙ አመት ላኖራት በብዙ እመኛለሁ በቲያትሩ ከጓደኞቼ ጋር ጠንክረን በመስራት እኔም የራሴን ጥረትም የጨመርኩኝ ራሴንም በተለያየ መንገድ እያስተማርኩ በትልልቅ የቲያትር መድረኮች ላይ መታየት ጀመርኩ እማን ለመጀመሪያ ጊዜ ሀገር ፍቅር ቲያትር ቤት ፕሮፌሽናል መድረክ ላይ ፕሮፌሽናል ቲያትር ሲጫወት ጋበስኳት የቲያትሩ ርዕስ ዱር ያደረ ሲል ደራሲና አዘጋጁ ቢኒያም ወርቁ ነው እንተውነውም ደግሞ በተለምዶ ቢኒያም ወርቁ ልጆች በመባል የምንታወቅ አሁን ሁሉም በትልልቅ ፊልምና ቲያትር ላይ ያሉ ልጆች ናቸው እኔ ወክዬ የምጫወተው ጸባህሪ በደል ደርሶበት ደመኞቹ ለመበቀል ጫካ ውስጥ ሸፍቶ የሚኖር ጸባይ ሰናይ ጀግና ሰው አክባሪ ገጸ ባህሪ ነው እማ አብረውኝ የሚተውኑትን ጓደኞቼን በሙሉ ታውቃቸዋለች አልፎ ከጧት እስከ ማታ ቲያትር አዳራሽ እየተለማመድን ከአዳራሽ ስለማንወጣ ያብዛኞቻችን እናቶች ቤት ያፈራው ምግብ በሳህን ቋጥሮ ይመጣሉ እማም አልፎ ሳህን እየቋጠረች ስለምትመጣ ታውቃቸዋለች ጓደኞቼ ምግብ ይዛ ወደ ቲያትር መለማመጃ አዳራሽ ስለምትሄድ ሁሉንም ታውቃቸዋለች ግን ምግብ ይዛ ስትመጣ አንድ አለች የተባለው ነገር እንገራችሁ ልክ ሳህን ቋጥራ ከቤት ትወጣና ሰፈር ውስጥ ጮክ ብላ እስቲ ለነዛ ነጻ ትግሎች ከመሞታቸው በፊት እህል አፋቸው ያድርጉ ላድርስላቸው ትላለች አሉ አንድ ቀን ያደረኩት መቼ የማይረሳኝ እኛ ሰፈር አካባቢ አብረውኝ ቲያትር የሚለማመዱት ጓደኞቼን አግኝቼ ሰላም ስላቸው እሷ ልጆቹን አይታ ኮስተር አለች መግቢያ ላይ እንደገለጽኩላችሁ ጫዋታ አዋቂ ናት እንዴ ምን ሆነሻል እዛ አዳራሽ ቲያትር አብረውኝ የሚሰሩ የሚለፉ ናቸው እኮ ወደፊት ትልቅ ደረጃ እኮ ምን ደርስነ አይተሻቸው ለምንድነው ዝምትያቸው ለምንድነው ሰላም አይልሻቸው ወይ አፋርሲዮ እዛ ቆርቆሮ አዳራሽ ያሉት ናቸው አዎ እዛ ሸራሪት ድረሞላው አዳራሽ ውስጥ አዎ ያ ቤንያም የሚባል የምን እምነት ተከታይ እንደሆነና በምን ቋንቋ እንደማወራ የማይታወቅ ሰው የሚያስጫዋችሁ ቦታ አዎ እኮ እዛ አሮጌ ቆርቆሮ አዳራሽ ውስጥ አዎማ እኮ እዛ ከናንተ አጠገብ ብዙ ሰዎች እየመጡ ሲሚንቶ የሚያወርዱበት ቦታ አዎ እኮ እዛ በአባራ የተሞላ አዳራሽ አዎ ታዲያ እንዴት ብዬ ልወቃቸው እንዴት ማለት ስንት ጊዜ አይተሻቸው አልነበር እንዴ ማህበርም ድግስም ሲሆን እኮ ቤት መተው አራ ወዳዛ አንተ ራስ ቤት ስትመጣ ቋራን ካራጋፍክና ከታጠብክ በኋላ አይደለም እንደማውቅ አንዳንዴም እኮ አመድ ለብሰ በድምጽ እኮ ነው ማውቅ ተይ እንጂ ቀልደሽ ሞተሻል አዎ ስንት ቀን እንኳን አምሽታ ወደ ቤት ስትገባ የኔ ወንድም በዚህ በኩል አቋራጭ መንገድ የለም ብያላቅም
ብቻ ትጫወታለች አይገልጸውም ይህንን ቲያትር ዱር ያደረን ከተመለከተች በኋላ እቤት ስንገባ ቲያትሩን እንዴት አየሽው አልኳት ለኔም የመጀመሪያ ቲያትሬን እንግዲህ ያው ቲያትሩን እንግዲህ እንደማንኛውም ተመልካች ወንበር ላይ ተቀምጬ ነው ያየሁት አለችኝና ቀጠለች ግን ሀገር ፍቅር የሚባለው ቲያትር ቤት እዛ እናንተ ተሰብስባችሁ ከምትጮሁበት ቲያትር ቤት ጋር ሲታይ ሀገር ፍቅር ቤተ መንግስት እናንተ ደግሞ የምትሰሩበት ቤተ እስስት ነው ነገሩ አናዶኝ ዝም አልኳት እኔ የፈለኩት ስለ ቲያትሩ እንድትነግረኝ እንድታደንቀኝ ነበር ለረጅም ሰዓት ዝም ስላት ምን ነው ቤተ መንግስት ብዬ ቦታሊካ ተናገርኩ እንዴ አረተኛ ሴትዮ በእናትሽ አረተኝ አረ በእናትሽ ተይ ምን አለበት ስለ ተመለከትሽው ቲያትር ብትናገሪ አስተያየት ነው የሚባለው እኮ አስተያየት ያየሽውን ቲያትር አስተያየት እንደዛ ነው የሚባለው እሺ አስተያየት ጠመንጃውን በምን አንጀታችሁ ያዛችሁት አፈሪ ብላኝ በምን አንጀታችሁ ቻላችሁት አይ በዚህ ቅጥናታችሁ ላይ ይሄንን ማክል ትልቅ ጠመንጃ ይዛችሁ በዛ ላይ ጉሮሯችሁ እስኪቀደድ አላራዎቹ ነው አለዘሪ ወበላላላ ወዩ ካለማቋረጥ ያወራችሁ እማ ደግሞ ጮክ ብሎ መናገርማ የሥራው ጸባይ ነው አዳራሽ ውስጥ ያለው ሰው ሁሉ ድምጹን መስማት አለበት ግን እሺ ምን ተሰማሽ እንግዲህ አሁን ከኔ አስተያየት ነው የፈለከው አው ሁላችሁ የቀዘነች ፍየል ነው የምትመስሉት አሳዘናችሁ ምግብ በልታችሁ የምታቆም አትመስሉ እንግዲህ ይሄው ነው አስተያየት አንድ ቀን ደግሞ አንድ ጓደኛችን ቤት አዲስ ቲያትር ጥናት ስናጠና ለማደር ከቤት ወጣው እኔ ወደ ቤት ሳልመለስ በዛው አደርኩ ሌላ ጓደኛዬ ፈልጎኝ ቤት መጣ እማ አላት ጓደኛዬ አቤት ፍቃዱ የለም ጠዋት ነው የወጣው በቀደም ጠዋት ጓደኛዬ ሲነግረኝ ፈገግ አልኩና አንቺ ግን ምን ሆነሽ ነው ትናንት ጠዋት አይደል እንዴ ከቤት የወጣሁት ያደረኩትም አንድ ቀን ነው ፍቃዱ ጠዋት ነው ወይ የወጣው ስትባይ እንዴት በቀደም ጠዋት ያለሽ እንደው እውነቱን እንነጋገር ካልክ ይሄ ትራትር ይያልክ ምንም ለማያመጣ ነገር ጡሉ ስለምትል እንጂ አይደለም ለአንድ ቀን ከኔ ተለይተ ልታድር ለደቂቃም ካጠገቤ ባትርቅ ደስ ይለኛል የማምርቃት ህይወት ዓለምልም ነው ነፍስም ያለመልማል ጠንክሬ የሰራው ምርቃቷም እየቀናኝ ወንድም እህቴን እማንም በመጠኑ ማገዝ ጀመርኩ እሷ ግን የዘውትር ምኞቷ ኢራሳችሁን ከቻላችሁ ቢሞት የማይቆጨኝ ነው አንቺ ሴትዮ ስለሞት አታውሪ ፈጣሪ ምዝ የተሰጠሽን ስራ ሳትጨርሽ ከሄድሽ ደስ አይለው በተለይ ደግሞ የማይውሽ እዚህኛ አካባቢ ራሳቸውን ሸከፍ አድርገው ጠንቀቅ ብለው የማይሞቱ በርካታ ሰዎች ስላሉ እነሱን ሸክፈን ቀብረን ወገኖቻችንን ወንድሞች እህቶቻችንን ጎረቤቶቻችንን ቦታ አሲዘን ነው እኔና አንቺ የምንሞተው ከዛ መሬቱ ሳልቅ ፉካ ላይ ልንሳቃል ይልቅ መሬቱ ሳይወደድ ወደማይቀርበት መሄድ እንጂ እኛ ቤት ሁሌም ሳቃል ጫወታል በተለይ ደግሞ እናታችን ጫዋታ ያምርላታል ከነጣፋጭ አንደበቷ ብዙ ሰዎች የሞቀ ቤታቸውን ትተው እኛ ጠባብ ቤት ውስጥ ቡና እየተፈላ የፍቄናት እንዲያሉ የፍቄናት እየተባባሉ ይወራል እኛ ቤት ረጅም ዘመን ያስቆጠረ አሮጌ ቴሌቪዥን ነበር የቴሌቪዥኑ መበላሸት አልፎም ቢሆን ዜና ከመስማት እንድንቆጠብ አድርጎናል ይህ ጥፊና ዱላ ሲቀምስ የሚሰራውና የሚጮው ቴሌቪዥን ከናታችን ጋር ጥሩ ተግባቦት ከመፍጠራቸው በተጨማሪ አልጋ ላይ ሆና በረጅም እንጨት ስትነካው ሳይቀር ይሰራል አንድ ቀን ድንገት ተነሳውና ይሄንን ቴሌቪዥን ላሰራው እፈልጋለሁ አልኩ ምናችሁ ነካችሁ በምን ተቀያየማችሁ አይ ብዙ ጊዜ እኮ አይቀርም በጣም ያስቸግራል ዜና ነው አይደል የምትፈልጉት የዚህ ቤት ልጆች ዜና ነው የምትፈልጉት ለሱም ደግሞ እግዚአብሔር ይመስገን አፋችሁን ተማምናችሁ ሬዲዮም ቴሌቪዥን ያልገዛችሁ የኔ ልጆች አላችሁ ግን አስፈላጊ ነው ካላችሁ የረባ ዜና የሚኖረው መቼ ነው ብላ ረጅም ዱላዋን አሰናዳች አይ ለዜና ብቻ ሳይሆን ለዘላቂነቱስ ቢሰራ ጉረኞች እንደውም ከዚህ በኋላ ስለዚህ አሮጌ ቴሌቪዥን ማውራት አልፈልግም አዲስ ቴሌቪዥን እገዛለሁ ሳትነግረን ቲያትር ቤቱን ሻጥካው እንዴ
ወይስ ሌሊት በድብቅ እየተነሳ ማዝራት ጀመርክ? ደግሞስ በየትኛው አቅምሽ ነው አንቺ ቴሌቪዥን የምትገዢው ቲያትር ሰርተሽ? አይደለም እኮማ ከምሰራው ቲያትር የተወሰነው እቁብ እየጣልኩ ነው። በሱ አሪፍ ቴሌቪዥን እገዛለሁ። በዛ ላይ ይሄ ብላክ ኤንድ ዋይት የሚባል ቴሌቪዥን በቃ ከዚህ ቤት መውጣት አለበት። 14 ኢንች እገዛለሁ። 14 ኢንች አስገብተ ቤቱን ልታፈነዳ? ከየት አምጥተው ገዙ? ሀብታቸው ይጣራ ልታስብለን ልታስፈትሸን? ተንጂማ ደግሞ አትቀልጂ። አልቀለድኩም። ቆይ ይሄ በመጀመሪያ የነበረው ስንት ኢንች ነው? አሮጌው 21 ኢንች ነው። እና ቁልቁል ልንወርድ አይሞከርም። አይ ከለር እኮ ዘመናዊ ነው። ቢሆንስ 14 ኢንች በቀዳዳ ጮልቆ እኮ እንደማየት ነው። እና ይሄ ተበላሽውን ቲቪና አንባቢ ዜና ያነበበ ብዥ ሲል ከጓዳ ሆነሽ ጎንና ጎኑን እየተፈጠፍሽ ዜና አንባቢው እማማ በእናቱ ታይምቱኝ አንብቤ እስክጨርስ እስኪልሽ ነው የምትጠብቂው? አው ለኔ ቁልቁል ከመሄድ አሮጌውን እየተፈጠፍኩና እየተለማመጥኩ ቢኖር መርጣለሁ። አንቺ ቀልጂ። ቀልዱን ያመጣው እኮ አንተ ነህ። እንዴት ህዝብ ሰብስበ ቲያትር እየሰራ ሰው ሲቆ ተዝናንቶ ወደ ቤቱ ይሄዳል እንጂ መቼ ነው ለእናንተ ገንዘብ የሚሰጠው? እንዴ ምን ሆነሻልማ? እንዴ ምን ሆነ አላባ? መቼም የተጋነነ ባይሆንም በሰራነው መጠን ብር እናገኛለን እኮ። ለዳቦ ነዋ ለቴሌቪዥን ኬት አምጥታ ኬት አባክ ሞልቶልህ። እንደው የኔ ልጅ ኩራትሽን እኮ እንደው ሰውድልሽ በባዶ ኪስ ቴሌቪዥን ኦርፎቅ ቴሌቪዥን። እሺ ግን በዚህ በቴሌቪዥን ጉዳይ እልህ ያስገባሽኝ ነው። ጉድጓድ እንዳትገባ እንጂ እልህስ ጥሩ ነው። ጓደኞቼን አሳምኜ የቁቡን ብር እንዲሰጡኝ አስማማው። የሆነ ቀን ጧት በሁሉ ነገር እርግጠኛ ስሆን ጧት ተነስቼ ለቤቱ ትልቅ ትዕዛዝ ሰጠው። እማ ይሄንን ቦታ አጸዳዱልኝ፣ ይሄንን አሮጌ ያረጀና ያፈጀ ኋላ ቀር ቴሌቪዥን ደግሞ የሆነ ቦታ ጣሉልኝ፣ ወይም ለቆርቆሮ ያለው ሽጡት። እኔንስ አለችኝማ። አልገባኝም። ምንድነው እኔንስ ማለት? ይሄ ቴሌቪዥንና እኔ ብዙ ታሪክ አለን። የሆነ ቅራቅም በአዲስ ነገር አመጣለሁ ብለ ይሄንን ባለስንት ትዝታዬን ታሪኬን አውጥታችሁ ጣሉ ካልክ እኔንም አብራ ጣለኝ። ደነገጥኩ። እማንቺማ ለኛም ሁሌም አዲስ ነሽ። ደግሞ አንቺን የሚያስከፋ ነገር ከማድረግ ብሞት ይሻለኛል። አንቺን አስከፍቼ የሚቀናኝ ይመስልሻል? ያሮጌ ቴሌቪዥን እቃ ቤት ይቀመጥና ሌላ ጊዜ ጎበዝ ባለሙያ መጥቶ ይሰራውና ቤታችን እንግዶች ሲመጡ ይጎበኙታል እያስከፈለን። ይሄው እንግዲህ ቆብ ቅብር ጥሴ ቴሌቪዥን ምትም ቦታ ሊካታይና የተጠራቀመም ገንዘብ ካለ ለራስሽ አውዩ። ይሄው የቤተሰብ አባል የሆነው አሮጌ ቴሌቪዥን ሰሞኑን እናሰራዋለን አለች። ለማንኛውም ዛሬ ተናገር ያለው ማታ ስመጣ ከለር ቴሌቪዥን እጄ ስለመጣ አደራ በሰማይ አደራ በመድር እቺን ቦታ አጸዳዱልኝ መልካም ቀን ብዬ ወጣው። ከኋላ የናቴን ድምጽ ሰማው። እዚህ ቤት እኮ ቦታ ሊካ እንደ ዝናብ እንደው ይሽጎደጎዳል። ቀን የነበረኝን ቲያትር ጨርሼ የ14 ኢንች ከለር ቴሌቪዥን መግዣ የሚሆነኝን ገንዘብ ያውም ከነ ኮንትራት ታክሲ ማስጫኛው ተቀበልኩና ዋጋውን ቀደም ብዬ ከጠየቅኩት ከመርካቶ ታላቁ አንዋር መስጊድ አካባቢ ለማቅናት ሲዘገጃጅ በአሁኑ ሰዓት ኑሮን ከአውስትራሊያ ከተማ ያደረገው በወቅቱ ሜዳላ የተሰኘውን ቲያትር አብሮን የሚሰራው ጓደኛዬ አርቲስት ጌታውን ሰለሞን ፊቱን ጭፍግግ አድርጎ ፍቄ ለማ ቴሌቪዥኑ ነገ ግዛላቸው አለኝ። ደነገጥኩ። ምን ነው? አይ ከመካከላችን አንዱ ጓደኛችን ትንሽ ችግር ገጥሞት ድብርት ላይ ነው እና እማ በቃ ለማ ቴሌቪዥኑን ነገ ትገዛለህ፣ አሁን በያስከው ብር ድብርቱ እናስለቀቀለትና ነገ እኔ ብሩን ሞልቼ እሰጣለሁ፣ እኔ ፊክስ አደርገዋለሁ፣ የተወሰነ ገንዘብ እናጠፋና ነገ የጎደለውን እንሞላለን አለኝ። ጣዋት ከቤት ስወጣ ያንን ሁሉ ማውራቴ ታወሰኝ። በምን አይነት ኩራት ቦታውን አጸዳዱ ማለቴ እማን አሰብኳት። ተረቧል። ብዙ ነገር ባይምሮ የተመላለሰ በስተመጨረሻ ሐሳቤ የተከፋውን ጓደኛዬን ወደ ማጽናናቱ አዘነበልኩ። መክሰስ በላን፣ ወይን ያስተፈሰ ልበሰብ ወይን ዘና ያለን ጠጣን። ጓደኞቻችን የሚበቃውን ያህል አዝናና ነው። ስንለያይ ፍርሃት አለኝ። ቃል ያነቀኝ። ጧት ያወራውትን እያሰብኩ ሰውነቴ ድክም አለብኝ። ከሷ ተረብ ድብድብ ይሻላል። ወደ ሰፈር ስደርስ እንደ አስክሬን መኪና እየተጎተትኩ ወደ ቤት ገባሁ። እንግዲህ የሚደርስብኝን ጦር ለመሸከም ዝግጁ ሆኛለሁ። እቤት ስገባ እማ ታናሽ ወንድሜና እህቴ በትልቅ ትሪ ማዕድ ቀርቦ ብሉ ቢ ጉረሽ እየተባባሉ ሲጎራረሱ ደረስኩ። እማ ተንጠራርታ በኔ አናት ላይ
የሆነ ነገር ተመለከተች በቃ ነገር እንደሆነ ገብቶኛል ድንገት ተናደድኩ ምንድነው በሩ ዝጋር እንዴ ምንድነው ተንጠራርተሽ ወደ ውጭ የምትመለከችው ይዝጋ ባለጌ እንዴት ሰው እቃ ተሸክሞ ቆሞ በር ይዘጋበታል በጣም በሸኩ ውይ ምንድነው ውይ ምትል ክፈትና አስገባው ይሄው ራትም ቀርቧል ሽሮም ምስርም ጎመንም ድንችም አለ መርጦ ይብላ በእናትሽ ማተይ በር ላይ ማንም የለም ተይ ናው እንደ ባዶ ቦታሊካ ጧት እኮ ቴሌቪዥን ካላር ቦታውን አጽዱት 50 ኢንች 50 ኢንች 60 ኢንች 70 ኢንች ምናምን ብለሽ ስትቀባጥር ይኮን በር ላይ ማንም የለም ቴሌቪዥኑም አልተገዛም አልኩና በራሴ አፈርኩ አዘንኩ ዝም አልኩ ከቀረበው ምግብ ብላ ሲሉኝ ጉዳዩን ለማረሳሳት ጎረስ አደረኩና አረ ጎመን ብዬ ለማረሳሳት ስጎርስ ወይ ጣፋጣው እናት ለቴሌቪዥን እስቲ ጎመን ጨምሪላት ዝም አልኩ ትንሽ ቆየችና ቴሌቪዥን ከድንቹ ይጨመርልህ ዝም ማና ቴሌቪዥን ሽሮ ይደረግልህ አረ በቃ ተይ አቡ በእናትሽ ተይ ሳላስበው ጮክ ምን ያስጮሃል ቴሌቪዥን አረ ውይ ራስን ካመመ ቡና ይፈላል እንደ ቴሌቪዥን አትበይኝ አስሬ ፍቃዱ ነው ስሜ ቅጽላ ስሜ ቴሌቪዥን ቢሆንስ እማ በእናትሽ ተይኝ ይሁንልሽ ልክ ቴሌቪዥኑ ለገዛ ስለ አንድ ጓደኛችን እንደራስ መታት ወደ ላይ ያለውና ከዛ ይዘነው ሆስፒታል ስንሄድ ይሄንን ፊልም ቴሌቪዥን አይቼዋለሁ ከዛ ደግሞ ተሸክማችሁ ስትሄዱ ሌላ ጓደኛችሁ ደግሞ ዋላማለው አረበናት ሽማተኝ አንተ ሰው የሚኖናል ላግዝ ብዬ እኮ ነው ሌሎቹን ጓደኞችን በመኪና አደጋ አስገጭተ ከመጨረስ በፊት ባንስ የተወሰኑትን ወለምታና ስብራት ላድርግልህ ላግዝ ብዬ እኮ ነው አያ ቢታሹ ምን ጋር ስለሆነ ሂሳብ አይበዛብኝ አልችላት ስለዚህ የሚያዋጣኝ ዝም ማለት ነው በራሴ አፍሬያለሁ ትንሽ በውስጤ እየተብሰለሰልኩ ዝም ስል ምግቡ በቃ እንደ ቴሌቪዥን አረበናትሽ አረበፈጠረሽ ተኝ ለምን ትጮዋለ ቴሌቪዥን ምን ነው ይሄ ቴሌቪዥን የሚለው ቃል ሰይጣን እንዳለበት ሰው ማንቀጠቀጠ ቴሌቪዥን በቃ ተኝ ትቻለሁ ቴሌቪዥን ዝም አልኩ መበሳጨቴን አውቃ ነው መሰለኝ ዝም አለች ራት ተበልቶ አልቆ ቡና ተጠጥቶ የባጤ ቆጦ ሲወራ መከፋቴ ስለገባት መሰለኝ ተውጪ ሰዓቱ ገፍቶ ሁሉም ወደ እንቅልፍ ዓለም እንደሄደ እኔ ግን በቃል ያለ መገኘት ያበሳጭቶኝ በተኛውበት ገላበጣለሁ አዝኛለሁ ጸጸት ውስጤን አቃጥሎታል መብራት ከሁሉም አቅጣጫ ጠፍቶ ሁሉም በእንቅልፍ ዓለም ላይ ነው እማ ያለችው ጓዳ ነው እኔ ሳሎን ቤት ውስጥ መሬት ላይ ፍራሽ አንጥፌ ተኝቻለሁ ወንድሜ ካጠገቤ የሞቀ እንቅልፍ ላይ ነው ሰዓቱ በግምት ከምሽቱ 7 ሰዓት ተኩል ይሆናል እንቅልፍ ባይኔ አልዞር አለ ድንገት በጨለማ ውስጥ የማ ድምጽ ተሰማ ባል እንግዲህ ዳናደር ቴሌቪዥን በጨለማ ውስጥ የጮኩት ጩኸት አጠገቤ የተኛውን ወንድሜንና ከማጋር የተኛችውን ትንሿን እቴን ቀሰቀሳቸው የገዛ ጩኸቴ ራሴንም ሳያደነቁረኝ አልቀረም ረጋ ባለ ድምጽ ለምን ትጮሃለ ዳናደር ነው ያልኩኩ ቴሌቪዥን አለች ተስፋ ቆርጬ ተኛው እንግዲህ ይህ በሆነ በሶስተኛው ቀን የሆነው ነገር ላጫውታችሁና ወጌል ልቋጭ ያው ከላይ እንዳልኳችሁ እማ ወለም ያለውን ጠጋይ ለተሰበረ ወጌሻ ጥርሳቸው የሚያምሩን የማያምሩንም ጉራማይሌ ነቃሽ ሰፈር ውስጥ ለታመመ ሰው ጤና አዳም አሪቲ ድንገተኛ የተገኘውን ባህላዊ መድኃኒት አድርጋ የምታከም ለከፋውም የሚገርም ታሪኮች እየነገረች የምታጽናና ዘርፈ ብዙ ጠቀሜታ ያላት ሴት በመሆኗ እኛ ቤት ሰው አይጠፋም አንድ የአፍሪካ ዋንጫ እየተካሄደ ያለበት ሰዓት ነበር እቤታቸው 55 ኢንች 60 ኢንች ምናምን ቴሌቪዥን ያላቸው የሰፈራችን ነዋሪዎች ሳይቀሩ እማ ጋር ነው ሻይ ቡና እየተፈላ ከትያ ብረት ቤት አምባሻ ከወሮናት ቤት ስኳር ድንች ከጋሽፋ ጋር ቆጮ ከሰፈሩ ሰው ሰፈራችን ደስ ይላል ሁሉም እኛ ቤት ነው በ14 ኢንች ቴሌቪዥን ኳስ እንመለከታለን በወቅቱ የአፍሪካ ዋንጫ ላይ የሚጫወተው ካሜሩንና ናይጄሪያ ነበሩ የናይጄሪያ ጎበዝ ኳስ ተጫዋች የነበረው ኦካቻ የሚባለው ቅጣት ምት ናይጄሪያዎች አገኙና
ረጃጅም የካሜሩን ተጫዋቾች መሃል በማሾለክ ምታት በሚመስል መልኩ ግሩም ቅጣት መታና ጎል አገባ ባጋጣሚ እኛ ቤት ኳሱን የሚመለከቱት ሁሉ አብዛኞቹ የናይጄሪያ ደጋፊዎች ነበሩና ትንሿ ቤት በደስታ ተንቀጠቀጠች እማ ጮወቱንና ኳሱን ከማየት የዘለለ ምንም አላለችም ታዲያ ኮሜንታተሩ የኦካቻን ጎል ለማድነቅ ኳሱን በሪፕሌይ እየደጋገመ ያሳያል እማ ኳሱን እያየች ሁለት ኮሜንታተሩ አሁንም ኳሱን እያደነቀ በሪፕሌይ ያሳያል 3 4 5 ወዮ ጉዴ እነዚህ ካሜሩኖች ሞተዋል እንዴ አንድ እንኳን እንደምንም ብለው አያገቡም እንዴ 5-0 ብላ ከቤት ወጣች የማ ታሪክ ብዙ ነው እግዚአብሔር ይስጥልኝ